ሰላም፣ ባለፈው ትምህርት የመጀመሪያውን ቀላል ዲዛይን ሰርተናል። ዛሬ ደግሞ የፎቶሾፕ ዋናውን ክፍል እናያለን። ፎቶሾፕን ከሌሎች ሶፍትዌሮች ልዩ የሚያደርገው የፎቶሾፕ ዲዛይኖች ኢሜጅ አሰራር በሌየርስ የተሰሩ ቅንብር ምስሎች ውጤት በመሆናቸው ነው። በዛሬው ቪዲዮአችን ስለ ሌየር ሴሌክሽን ቱል እናያለን። እነዚህ ሁለት ነገሮች ካወቃችሁ ቀላል የፎቶሾፕ ፕሮጀክት የመስራት እውቀት አላችሁ ማለት ነው። ሌየርስ ባለፈው ክፍል እንዳየነው የሌየርስ ፓነል ላይ እያንዳንዱ የዲዛይን ፓርት ምስል፣ ጽሑፍ ወይም ቀለም ለየብቻ ይቀመጣል። ሌየርስ የግራፊክስ ዲዛይን አንዱን ምስል ስናንቀሳቀስ ወይም ኤዲት ስናደርግ ሌላኛው ግራፊክስ ላይ ተጽዕኖ እንዳይኖረው ነጣጥሎ ኤዲት በማድረግ የምንጠቀምበት ሲሆን የምንፈልገውን ምስል በግራፊክስ ኢሜጅ አይነት ከፋፍለን ምስሉን በተለያዩ ማቀናበሪያዎች ለመስራት እንዲያመች ተደርጎ የተሰራ የፎቶሾፕ ዋናው መተግበሪያ ነው። ስለዚህ ሌየር እንዴት ይሰራል የሚለውን እናያለን። ሌየሮች እንዴት ማኔጅ እናደርጋለን? አሁን ዳውንሎድ ያደረግነው ዚፕ ፕራክቲስ ፋይል ላይ 02 ፎልደር ዋተር የሚለውን ኢሜጅ ፎቶሾፕ ላይ እንከፍታለን። ፋይሉን ለመክፈት ሁለት አማራጮች አሉን። ፋይል ኦፕን፣ ከዛም ፋይሉ ያለበት ቦታ መርጠን ኦፕን ማለት ሲሆን፣ ሁለተኛው አማራጭ በቀጥታ ፎልደሩ ላይ በመሄድ ፋይሉን መርጠን ወደ ፎቶሾፕ ድራግ ኤንድ ድሮፕ በማድረግ መክፈት ሲሆን፣ እዚህ ላይ ግን ፋይሉን ድሮፕ ስናደርግ ሜኑ ባር ላይ ባለው ባዶ ስፔስ መሆን አለበት። ይህ ካልሆነ ፋይል የተከፈተበት ዶክመንት ላይ ድሮፕ ካደረግን አሁን እንደምታዩት ከሌላ ፋይል ላይ ፕሌስ ይሆንብናል። ለብቻው ኤዲት ለማድረግ የግድ በአዲስ መከፈት ይኖርበታል። ስለዚህ ለብቻው መከፈት አለበት። አሁን ይህ ኢሜጅ አንድ ሌየር ብቻ ነው ያለው። እዚህ ኢሜጅ ላይ አንዳንድ ቀለማቶችና ምስሎችን ለማስቀመጥ እንሞክር። እዚህ ላይ የሌየርስን ጥቅም እናያለን። ብራሽ ቱል በመጠቀም ቀለም እንምረጥና የሰማዩን ምስል ለመቀየር እየሞከርኩኝ ነው። የብሩሽ ሳይዙን ለመጨመር ራይት ክሊክ በማድረግ ሳይዙን ጨምራለሁ። እንዲሁም ድምቀቱ በጣም እንዳይበዛ ስሙዝ እንዲሆን ሃርድነሱ ዝቅተኛ መሆን አለበት። አሁን ቀለሙን እየቀባው ነው። እዚህ ላይ ቀለሙ በትክክለኛው መንገድ ለማስተካከል ሌየሩ አንድ ብቻ ስለሆነ በቀላሉ ማስተካከል ወይም ቀለሙን ማጥፋትና ሳይዙን በተፈለገው መጠን ማስቀመጥ አይቻልም። ቀለሙን ለማጥፋትና ለመቀነስ በኢራዘር ቱል ብንሞክር ጭራሽ ምስሉን ያጠፋብናል። ስለዚህ ወደ መጀመሪያው ቦታ እንመለስ። በተደጋጋሚ አንዱ ወይም ኮንትሮል ዜድ በማድረግ ወደ ነበረበት ቦታ እንመለሳለን። ከዚህ በኋላ ይህ ቀለም በአዲስ ሌየር በትክክል እንዴት እንደሚሰራ እናያለን። ምስሉ ላይ አዲስ ሌየር መክፈት ይኖርብናል። መጀመሪያ ሌየርስ ፓነል ላይ ከታች ያለውን የፕላስ ምልክት በመጫን አዲስ ሌየር መጨመር እንችላለን። እንዲሁም ሌየርን በቀላሉ ለመለየት ስም ብንሰጠው አሪፍ ነው። ስሙን ለመስጠት ደብል ክሊክ በማድረግ ስም መስጠት እና መለየት እንችላለን። ሌየሩ ላይ ምንም አይነት ስራ ስላልሰራን ምስሉ ላይ አዲስ ነገር አይኖርም። አሁን ክሬት ያደረግነው ሌየር ላይ ክሊክ በማድረግ ወደ ብራሽ ቱል በመሄድ ቀለም እንቀባለን። አሁን የተቀባው ቀለም በአዲስ ሌየር ላይ በመሆኑ በቀላሉ የምንፈልገውን ስራ መስራት እንችላለን። ሌየርስ አይን ምልክቷን በመጫን ሌየሩን መደበቅ ወይም ማሳየት እንችላለን። ሌየሩ አሁን በኢራዘር ብናጠፋው ኢሜጅ ላይ ተጽዕኖ ሳያሳድር መጥፋት ይችላል። አሁን የሌየር ጥቅም በትንሹ ገብቶናል። እየሰራችሁ ያጋጠማችሁን ችግር እንዲሁም በትክክል ከሰራችሁ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኢሜጁ አሁን ሲታይ የተቀባው ቀለም በአዲስ ሌየር ላይ ስላለ በቀላሉ ትክክለኛ የሰማይ ቀለም እንዲኖረው እናደርግ። በቀጥታ ቀይ ቀለም ያለውን ሌየር ክሊክ በማድረግ ከላይ ብሌንዲንግ ሞድ ላይ ኖርማል የምትለውን በመንካት ቀለሙ ከምስሉ ጋር በትክክል እንዲሄድ የሚያደርገውን የተዘረዘሩ ሞዶች እንመርጣለን። ከነዚህ ሞዶች ውስጥ እኔ ከለር የሚለውን መርጫለሁ። አሁን ሰማዩን በቀላሉ በትክክለኛው መንገድ ወደ ቀይ ቀለም መቀየር ችለናል። የአይን ምልክቱ ላይ በመንካት ልዩነቱን ማየት እንችላለን። በዚህ መልኩ ሌየርስ ላይ የተለያዩ ምስሎችን መቀየር ይቻላል። አሁን ብራሽ በመጠቀም ወፎችን ምስሉ ላይ ልንጨምር። እነዚህን ወፎች በቀላሉ ለማስተካከል አሁንም የምንስላቸውን ወፎች በአዲስ ሌየር ልስራቸው። አዲስ ሌየር ክሬት ላድርግ። የፕላስ ምልክቱን በመጫን አዲስ ሌየር ሰርተን ከዛም ብራሽ ቱል እንሄዳለን። ሃርድነሱን ጨምረን ቀለሙን ጥቁር እናደርግና እነዚህን ወፎች እንስላለን። በነገራችን ላይ ስዕል ላይ ብዙም አልታማም። የቲክቶክ እና የዩቲዩብ አርት ቻናል አለኝ። የሰራኋቸውን የአርት ቪዲዮዎች ቼክ ማድረግ ትችላላችሁ። ስለዚህ አሁን እነዚህ ወፎች
አዲስ ሌየር ላይ ስላሉ በቀላሉ ማጥፋት፣ ማስተካከል፣ ኤዲት ፍሪ ትራንስፎርም ብዬ ማሳደግ፣ ማንቀሳቀስ እንዲሁም ሌየርስ ኦፓሲቲውን መጨመር ወይም መቀነስ እችላለሁ። በዚህ መልኩ ሶስቱ ሌየሮች በቀላሉ ሞዲፋይ የሚሆን አንድ ምስል ሰርተውልናል። በዚህ መልኩ ሌየርስን በተደጋጋሚ ፕራክቲስ ማድረግ ወሳኝ ነው። እናንተ በሌላ ከለር ሰማዩን ሰርታችሁ ስክሪንሾት በማድረግ ቴሌግራም ቻናል ላይ ላኩልኝ፣ ወይም ያስቸግራችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልን። አሁን ወደ ሴሌክሽን ቱል እንሄዳለን። ሴሌክሽን ቱል የምናይበት ፋይል እንክፈት። ፕራክቲስ ፋይል 02 ፎልደር ላይ ካፕል የሚለውን ኢሜጅ ወደ ፎቶሾፕ ላይ በአዲስ እንከፍታለን። ታይትል ባር ላይ ድራግ በማድረግ እንክፈተው። አሁን ኦብጀክት ሴሌክሽን ቱል ላይ ሄደን ክሊክ አድርገን ከላይ ኦፕሽን ባር ላይ ሴሌክት ኦብጀክትን ስንነካ በቀላሉ ሰዎችን ከባክግራውንዱ ለይቶ ሴሌክት ያደርግልናል። ይህንን ስማርት ፊቸር ቅርብ ጊዜ አፕዴት የሆኑ ፎቶሾፕ ሶፍትዌሮች ላይ የሚገኝ ሲሆን በቀላሉ ኦብጀክትን ወይም ሰዎችን ብቻ ፒክቸር ላይ ነጥሎ ለማውጣት ይረዳናል። ቆየት ያሉ የፎቶሾፕ ቨርዥኖች ላይ ይህንን ነገር ለመስራት እዚህ ጋር እንደምታዩት እያንዳንዱን በኩዊክ ሴሌክሽን ቱል ከላይ ኦፕሽን ባሩ ላይ ሴሌክሽን በመንካት በጥንቃቄ መምረጥ ይኖርብናል። ይህም ጊዜ የሚወስድና የሚያሳስተን ነገር ነው። አሁን ግን ሶፍትዌሩ ተሻሽሎ በአንድ ክሊክ ብቻ መለየት ይቻላል ማለት ነው። ስለዚህ ሌተስት ቨርዥን ፎቶሾፕ መጫናችን እንደነዚህ አይነት ፊቸሮች ለመጠቀም ያስችለናል። አሁን ይህን ኢሜጅ ቅድም ከሰራ ነው የዋተር ኢሜጅ ላይ እንውሰደው። መጀመሪያ በዚህ መልኩ ከላይ ታይትል ባሩ ላይ ድራግ አድርገን ወደ መሃል ፋይሉ ጋር ትይዩ እናስቀምጣለን። ከዛም ሙቭ ቱልን በመንካት በቀላሉ ወደ ሌላኛው ኢሜጅ ሴሌክት ያደረግነውን ፓርት እንወስደዋለን። የሰዎቹን ኢሜጅ እንዱ ክሎዝ ወይም ሚኒማይዝ ማድረግ እንችላለን። አሁን እዚህ ኢሜጅ ላይ የሰዎችን ኢሜጅ ኤዲት በማድረግ ፍሪ ትራንስፎርም በማድረግ ሳይዛቸውን በማሳነስ ትክክለኛው ቦታ ላይ በሙቭ ቱል ማስቀመጥ እንችላለን። ይህን ኢሜጅ በአዲስ ሌየር ስለሚያስገባልን ለየብቻ ኤዲት ለማድረግ እንዲያመች ይሆናል ማለት ነው። ሳይዝ እና ሌሎች ማስተካከያዎች እንዲሁም ብሌንዲንግ ሞድ ኪቦርድ ላይ ብሌንዲንግ ሞድ ስንጠቀም ብሌንዲንግ ሞዱን ከመረጥን በኋላ ኪቦርድ ላይ ስክሪን ላይ እንደምታዩት የአሮ ዳውን ኪን በመጠቀም ኢሜጁን ማስተካከል ይቻላል። ብሌንዲንግ ሞድ ሊስቶችን በቀላሉ አክሰስ ማድረግ ይቻላል። አሁን ከመጀመሪያው የሰራነው ፕሮጀክት መጀመሪያ የባክግራውንድ ኢሜጁ አለ፣ ሁለተኛ የሰማዩ ቀለም አለ፣ ሶስተኛ የወፎች ስኬች አለ፣ አራተኛ ላይ የሰዎች ኢሜጅ አለ። በአምስተኛ ሌየር ላይ ቴክስት መጨመር ይቻላል። ታይፕ ቱልን በመንካት ሳይዝ እና ቀለም እናስተካከላለን። በዚህ መልኩ በእነዚህ 5 ሌየሮች የተቀነባበረ አንድ ምስል ጄፒጂ ኤክስፖርት ማድረግ እንችላለን ማለት ነው። አሁን ሌሎች የሴሌክሽን ቱሎችን እኔ የባክግራውንድ ሌየር ክሊክ እናደርግና ዙም ቱል ላይ ክሊክ በማድረግ ዙም ስናደርግ ኦፕሽን ባር ላይ የፕላስ ምልክት ማድረግ ወይም ኪቦርድ ላይ ኮንትሮል ስፔስን ተጭነን ዙሚን ያደርግልናል። ኮንትሮል አልትንና ስፔስን ከነካን ደግሞ ዙም አውት በማድረግ የምንፈልገውን ምስል ማቅረብ ወይም ማራቅ ይቻላል። አሁን ወደ ሬክታንግል ሴሌክሽን ቱል በመሄድ ክሊክ እናደርጋለን። ተራራው ላይ የሆነ ኢሜጅ ፓርቱን ሴሌክት አድርገን በሙቭ ቱል ማንሳት ይቻላል። እዚህ ላይ እንደማሳያችሁ አሁንም ሴሌክሽን ቱል ላይ ራይት ክሊክ በማድረግ ሰርክል ሴሌክሽን ቱልም አለው። እሱንም በመጠቀም የምንፈልገውን ኢሜጅ በሰርክል ሴሌክሽን ቱል መርጠን እሱንም ማንቀሳቀስ ወይም ማንሳት ይቻላል። እዚህ ላይ የምንሰራበት ኢሜጅ ትክክለኛው ሌየር መመረጡን ሁሌም ማረጋገጥ አለብን። ለምሳሌ የሰዎችን ሌየር እንምረጥ። በሴሌክሽን ቱል መለያየት ይቻላል። ሴሌክሽን ቱል አክቲቭ ከሆነ በኋላ ወደ ነበረበት ለመመለስ ሴሌክት ላይ ዲሴሌክት ወይም ኪቦርድ ላይ ኮንትሮል እና ዲን በመጫን አክቲቭ የሆነውን ፓርት ማጥፋት ይቻላል። እየሰራነውን ስራ ወደ ኋላ ለመመለስ አንዱ ወይም ኮንትሮል ዜድን በመጠቀም መመለስ እንችላለን። ሌላው የሴሌክሽን ቱል ሌዚዮ ሴሌክሽን ቱል ሲሆን በዚህ መልኩ የምንፈልገውን ፓርት እንመርጣለን። ሴሌክት የምናደርገውን ፓርት መጨመር ወይም መቀነስ ከፈለግን ኦፕሽን ባር ላይ በምታዩት መንገድ ምርጫችን መጨመር መቀነስ ይቻላል። ሌዚዮ ቱል ላይ ራይት ክሊክ ስናደርግ ተጨማሪ የፖሊጎን እና የማግኔቲክ ሴሌክሽን ቱል አሉ። ፖሊጎን ሴሌክሽን ቱል ስናይ የተለያዩ ጂኦሜትሪካል ቅርጾችን ሴሌክት ለማድረግ ይጠቅመናል። ሌላው ማግኔቲክ ሴሌክሽን ቱልን ስናይ ለየት ያሉ ፒክሰሎችን በመምረጥ ተመሳሳይ ፒክሰሎችን በማንሳት የምንፈልገው ኢሜጅ ተመሳሳይ ቀለሞችን ብቻ መርጦ ያወጣልናል። እንደ ሌሎቹ ሴሌክት ቱሎች ኦፕሽን ባር ላይ እነዚህንም ሴሌክሽን ማስተካከያ፣ መጨመሪያና መቀነሻ መጠቀም ይቻላል። አሁን ፋይሉን ሴቭ ማድረግ
ፋይላችን ሴቭ ስናደርግ Ctrl+S ወይም ፋይል ሴቭ ስናደርግ ፋይሉ ከዚህ በፊት ሴቭ ተደርጎ ከሆነ አፕዴት ሴቭ ያደርግልናል። በሁለተኛ ደረጃ ፋይል ሴቭ ስናደርግ የምንፈልገውን ፋይል ማስቀመጫ ፎልደር ሎኬሽን በመጠቀም እንዲሁም በሌላ ፋይል ታይፕ ሴቭ ማድረግ እንችላለን። ፎቶሾፕ ላይ ፋይል ሴቭ ስናደርግ ብዙ አይነት ፎርማቶች ይኖራሉ። እነዚህ ፎርማቶች ለዛሬ ለጀማሪ የሚጠቅሙ 3 አይነት ፎርማቶችን እናያለን። አንደኛ ፋይል ሴቭ እናደርጋለን። ከስር የተዘረዘረውን ድሮፕ ዳውን ሜኑ በመንካት PSD፣ TIF የሚሉ የፋይል ሴቭ ማድረጊያ አማራጮች አሉ። PSD የሚለው ፎርማት ከመረጥን ሴቭ ስናደርግ የሰራነው ፕሮጀክት ሌየርና ቴክስት ድጋሚ ኤዲት ለማድረግ ይጠቅመናል። ፋይሉን ለማየት ወይም ኤዲት ለማድረግ ፎቶሾፕ ላይ ብቻ ነው መስራት የምንችለው PSD ፎርማቶች። ሌላው TIF ፎርማት ሲሆን TIF ሴቭ ስናደርግ በከፍተኛ የፋይል ሳይዝ ለህትመት ስራዎች ፋይሉን መላክ ስንፈልግ የምንጠቀምበት ፎርማት ነው። በድጋሚ ሌየሮችንና ቴክስቶችን ኤዲት ማድረግ እንችላለን። ለእይታ ብቻ ፕሪቪው አንዳንድ ዊንዶውስ ሶፍትዌር ላይ ይሰራልናል። በአብዛኛው ለህትመት ቤቶች ይጠቀሙበታል። ነገር ግን ዌብና ሞባይል ፕሮግራሞች ላይ TIF ፋይል ፎርማት አይሰራልንም። ሌላውና ሶስተኛው JPG ፎርማት ሲሆን JPG ፎርማት ሴቭ ለማድረግ ፋይል ኤክስፖርት አዝ JPG ብለን ኤክስፖርት ማድረግ እንችላለን። ፋይሉን JPG ሴቭ ስናደርግ ለሁሉም ዲቫይስ እና ዌብ ፎርማት ላይ ሳፖርት የሚያደርግልን ሲሆን ፕሮጀክቱን ጨርሰን ሚዲያና ዌብ ላይ ፖስት ለማድረግ የምንጠቀምበት ፎርማት ነው። ሌየሮችና ቴክስቶች ፍላት ስለሚያደርግብን ይህንን ፋይል በድጋሚ ኤዲት ማድረግ አይቻልም። ይህንን ፋይል ኤክስፖርት ወይም ሴቭ የምናደርገው ዲዛይናችን ሰርተን ስንጨርስ መሆን አለበት። ዲዛይናችን ሰርተን ካልጨረስን በዚህ ፋይል ፎርማት ሴቭ ማድረግ አይጠበቅብንም፣ ምክንያቱም ድጋሚ ኤዲት መሆን ወይም መስተካከል ስለማይችል። ፋይላችንን በዚህ መልኩ ለሚያስፈልገን ጥቅም ላይ ሴቭ አድርገን ከጨረስን የዛሬውን ፕሮጀክት በትክክል እንደሰራን ተስፋ አደርጋለሁ። ስለ ሌየርስ እና ሴሌክሽን ቱል በደንብ አይተናል። ትለማመዱ የሚያስቸግራችሁ ነገሮችን ኮሜንት ላይ አስቀምጡልኝ። አንድ ምስል መርጣችሁ ወይም ባክግራውንድ በመቀየር ሌላ ቀለም ስጡት። የሰራችሁትን ስራ ኮሜንት ላይ ወይም ቴሌግራም ላይ ስክሪንሻት አድርጋችሁ አጋሩ። ቪዲዮ ከጠቀማችሁ ላይክ አድርጉ፣ ለጓደኞቻችሁም አጋሩ። በሚቀጥለው ትምህርት ስለ አድጀስትመንት፣ ስለ ሼፕ እናያለን። እስከዚያው ሰላም ቆዩ።